አሬላ በእናትህ ቡና ጠጥተን እንሂድ በእናትህ። አንተ ምን ሆነህ ነው? ተረጋጋ እንጂ። ከጠጣን አንዴ ገብተን እንውጣና ትጠጣለህ። አንተ ቀደም ብለን ጠጣ በእናትህ። ነቃ እንድንል እኮ ነው። ጭንቅላትህ ሊያስት ነው ቡና ስስም። ተው ይለህ ሰረተው በእናትህ። ለምን አንዴ ብቻ ቡና ከጠጣን በቂ ነው። ለኔ ስለኔ ለምን ታወራለህ አንተ? ስለኔ ለምን እንደምታወራው አንተ መኪና ነህ አይደለ? በእግረኛ መንገድ ምን ትሰራለህ? ምን ትሰራለህ አንተ? መኪና ነው አይደለ? እሱ በእግረኛ መንገድ ምን ይሰራል? ምን ይሰራል? ስለኔ ያወራል። ይሾካል። ተሳስቶ ነው። ይቅርታ አድርግለት። ተሳስቶ ቡናውን እንጠጣለን። እኔ የምልህ ወይ ቅድም ብዙ አስቸገርኩ እንዴ? ኧረ በጭራሽ አላስቸገርኩም ማለት ጭስ እዚህ ነው አለቃ። ማሳጅ ቤት እያሉ ሌላ ነገር የሚሰሩ እዚህ ማሳጅ ቤት ነው። እዚህ ነው አለቃ። አንኳኳ በደምብ ስንት ስራ መሰረች የሚሰሩ ማሳጅ ይላሉ። ስራቸው ሌላ ማሳጅ ይላሉ። ስራቸው ሌላ እንሰማለን እኮ እኛ። ሰላም ነው አባት እንዴ? ሰላም ነው አለን። ተጠቁመን ነበር የመጣው። ምን ነበር? እዚህ ማሳጅ ቤት ማሳጅ እያላችሁ ስራችሁ ሌላ እንደሆነ ማሳጅ እያላችሁ ኤክስትራ ነገር እንደምትሰሩ ሰምተናል። ኧረ እንደዚህ አይነት ነገር የለም። ካላመንክ ገብተህ መፈተሽ ትችላለህ። እርግጠኛ ነሽ? ገብቼ ነው ቼክ ማድረግ ነው። ችግር የለም። ቼክ አቃዚው ጠብቂኝ። እኔ ቼክ አድርጌ መጣሁ። እሺ አለቃ እንዴት ሆንክ? ለሀበሻ ሞት አነሰው ማለት ለሀበሻ ሞት አነሰው። እኔ እንደነሱ አይነት ስራውን አክብሮ ተጠንቆ የሚሰራ ሰው አይቻልም በህይወቴ። ማለት አይ ማማ ኢትዮጵያ እስከመቼ ይሰራልሽ? ይዘው እየገፋሽ ውሸት ነው ማለት ነው አለቃ። ውሸት ነው። እነሱ ስራቸውን በአግባቡ የሚሰሩ የተባረጉ ሰዎች ናቸው። በቃ አባታ ትፋሽ ደው እማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ ፍቅሬን ማጥሪልኝ ፍቅሬን ጥሪልኝማ። የት ነህ? ፍቅር መቀስቶኛልሽ ሁልጊዜ አንቺ እሷ እኮ ማለት ለኔ ምንድነው? ቁርሌው መኪናም ካለ እንለውጣለን። ቁርሌው እያንኳኳ ነው እንደ ይቀራሉ ብትጠይቀው ቃለ በላይ ነው። ቅድም የሆነ ሴት ማናት ያለች እንደዛ የሆነ ልጅ አለች። ሂድ በል ሁለተኛ እዚህ በረጋ እንዳትመጣ። ያ ብረት አይሸጥም። ቁርሌው ሲቀር ይቀራል። ነፈለል ይሄንን የመሰለ ኮምፒውተር አለው። እኛን ያዘናል እዚህ ቁጭ ብሎ። ቆይማ ፓርከርም አለው። አቤት ግባ። ሰላም ነው። እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። በቢዝነስ ማኔጅመንት ክፍት የስራ ቦታ ማስታወቂያ ይቼ ነው። በቢዝነስ ማኔጅመንት የወጣ ክፍት የስራ ቦታ ማስታወቂያ ማስታወቂያ አንብበሽ ነው እንደመጣሽው? ኦኬ ቁጭ በይ። እሺ አመሰግናለሁ። እሺ ደህና ነሽ? እንዴት ነሽ? ሰላም ነው አለሽ? አለ። እስኪ ሲቪ ይልኝ። ሲቪ አሃ መረጃው ነው ይሄ መረጃዬ ነው። ኦኬ ሊየው ታዲያ አይ እመዘግብሻለሁ። እዚህ አስመዘግብሻለሁ። ማን ነው ስራ አስገባሻለሁ ድርጅታችን ላይ አስገባሻለሁ። ዋው መረጃሽ ደግሞ በጣም ትልቅ ነው። ቁጥሩ ትልቅ ነው። ያሳተፍሻል። በጣም ጎበዝ ነው። አሪፍ ነሽ። እሺ ልመዝግብሽ። እሺ ፈተሻል። ምን ነው ተጨናነቅ? አልፈራው። እሺ ስምሽ ማን ነው? ነጻነት። ማን? ነጻነት። እሺ እድሜሽ? እድሜ 18? ኖ 21። 1993 ተወልደሽ? እሺ ጾታሽ? ሴት። እውነት? እርግጠኛ ነሽ? እርግጠኛ ነሽ? ፀጉር ያሳደገ ሁሉ አንደኛ ወንዱ ፀጉሩን ያሳድጉ ስላየው አላምንም ከዛ ወደዚህ። እሺ በዚህ በድርጅታችን ላይ ህጎቹን አነብልሻለሁ። ሲያነብ ያየሁት እንዴት ነበር? ማን ነው? እንዴት ነው ያነበብኩት? ድርጅታችን ላይ እንደዚሁም የተሻሻሉ አንቀጾች፣ ህጎችና መሰረቶች ስላሉ እነዛን ህጎች ከዚህ በኋላ ስትመጪ ቢሮም እኔን ማግኘት አለብሽ። እሺ አዎ እኔን ታገኘኛለሽ። ከዛ አውርተን ምን ብለን ተጫውተን ነው የምትሄጂው ወደ ስራ ስትገቢ። ማታም አምሽተሽ ትገቢያለሽ። ኦኬ ከመግቢያ ማነው ልክ እንደገባሁ እርሶ ጋር መጫወት አለብን? እኔ ጋር ነው የምትገኘው። ገና እንደመጣሽ እኔ ጋር ተገናኝተን ነው እንግዲህ እንደ ማንኛውም ሰራተኛ ዝም ብለሽ እኔን ሳታገኝ ከሄድሽ ስራው ይበላሻል፣ ይስተጓጎላል። ሻይ ቡና ምናምን ተገባብዘን ነው አሰራር እኮ እኔ አይደለሁ እኔ አላዘዝኩኝ ይሄንን ስራ
እየሻት መነጽሪቱ ቆንጆ መነጽር ቆንጆ። እና ስምሽ ማን ይባላል? ነፃነት። በጣም ደስ ይላል። እዚህን ስራ ከገባሽ በጣም ደስ ይለኛል። እና ምንድነው የምናደርገው ወደፊቱ እኔና አንቺ ብቻ እየተመካከል እዚህ ያሉትን ሰራተኞች ወንድ እንዳታሉ፣ እውነቴን እንዳታሉ። እዚህ ሰላም ነው ታስከጭም እንዴት ነህ? እኔ ወንበር ላይ ብቻ እዚያ ነበርክም እንዴው ነው እኔ ተከተ ኧረ አይደለም እሷ ስራ ብላ እዚህ ነበር የተቀመጥኩት። እሷ እንድትቀመጥ እኔ እዛ ተቀምጬ ነው። ሌላ ምን አደረኩት? አንተ ደግሞ እንደው አሁን እንትኗን ጨርስልኛ፣ ያበልን ጨርስልኝ። የምን አበል ነው? አሃ ያ 2 ቀን እኮ አለ 130 ብር ያንን ጨርስልኝ። አንተም በላት ስራ ምንድን ነው አልገባኝ። ምን ለስራ ቅጥር ነበርኩ የመጣሁት። ኢንተርቪው ያርጎ ምናምን ጨርሰን ነበርኩት። እሱ አይደለም። ምን አናግሮሽ ነው? አዎ አናግሮኛል። ይሄ ሲቪንም አይቶታል ያስገባሁት የኔ ዶክመንት ነው። ጭራሽ ጋሽጋጭም አቤት ና ቆይ እንትን ስራ እንዳገባለሁ ተመድቤያለሁ። እዚያው ስራ ይኸውልህ ዮሴፍ እቺ ልጅ ማግባት እንደማልፈልግ ታውቃለህ። ግን በሰርግ አንተ ዛሬ እንኳን የሰርግ ቀን ፈታ በል እስኪ በእናትህ። ታቂጂን ወንድ የመሰለኝ ሴት ልጅ ጭራሽ በሰርግ ላግባ። ሰፈር ውስጥ ራሱ ስንሄድ ወንድም ነው እያሉ ውል ይዙብኛል እኮ። የት ተዋውቃት ነው ግን ያቺ አፈር የመሰለኝ? እዛ ቆቆር ቤት ተዋውቂያት ነው። አላይ ላይ ሻምሱ ጋር መታ ልትፋለች። ሰውዬ ደሞዜ አልበቃ ብሎኝ ነው። ምንድን ነው ላይ የምረጨው? ልፍጣ ዛምን ላላ የደስታ ቀን ነው፣ ጨፍር ተደሰት። እሺ ብር ለማዘር ሰጥቼ ዶሮ ገዝተሽ ደግሺ ብያት ነበር። ያታጣጣም እንዴ? ቆይ ይኸውልህ አሁን እኮ ይኸውልህ ሜካፕ ቀብቷት ጋሽ ግርማን ነው የሚያስመስለው። ጫስጣሊ ተረጋጋና ጨፍረው። የደስታ ሰውዬ ተረጋጋ ምናምን አልባለኝ። ገምድ አላበስላት እንዴ? ስማ ለአባትየው ሄዱና አላገባትም ልጅቷ አስጣልታኛለች። ሽማግሌ ተልኮ ይኸውና ከደረሰ ምን አገባኝ? አረጋጋ ለዚህ ሴትዮማ ምንም እንትን ማለት የለም። ና ወዴት ነው እንዴ? አታዋርደኝ ምናምን ሊሉ እኮ ነው። አይደብራቸውም እነሱ። ሙሽራው ውስጥ መጥቶ ጥሎሹን ይጣል ይያል። የምን ጥሎሽ? ሽማግሌዎቹ ነው። ይኸውልህ ለዚህ ምን ዋና አንተ? እኔ ወንድሟ ነኝ። ለዚህ ፎከታ ምት እንኳን ጥሎሽ ማለት ነው ፓንት አልሰጣትም። ንቅጣም ራስ መሰለኝ ፈልገህ ሽማግሌ ላከው። ሽማግሌ? አዎ የሽማግሌዎቹን ጸጉር ላጭና ወጣት አስመስላቸው። አንተ ክብርን ጠብቅ። ክብረ ቢስ እሺ ለኔ ክብር ብትጨነቁ ኖሮ ባሰርጌ ቀን ማለት ነው እንደዚህ ልብስ አታሰጣም ነበር። ይሄ እኮ ለሰርጉ የሚለበስ ልብስ እኮ አፈር ብላ ና እንጂ ደማቱን ልቃቀም ልታረጋው። ይኸውልህ ጆሮ ጌጥ እንደማልሰጣት አስረግጣ ንገራት። ያቺ ቆሮቆራ ምህትን እና እዛ ቆቆር ቤት ነው ያገኘኋት። ትሄድና ሻምሱን ራሱን ታግበው